ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ሰዎች ልትናችሁ ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ እንደምታዩት እዚህ ስጋ እያበሰልኩ ነው። ያው ነጭ ሽንኩርትም ቀይ ሽንኩርትም ጨምሬ ያለው ሎሚ 5 ሎሚ ወረጋ ጋር ጨምሬ ያለው ሳልሳ ጠማጥም ፈሪድ ለመስራት ማለት ነው። ፈሪድ ያው ዱባዮች ኢማራት የሚኖር ነው ፈሪድን የሚያውቀው እንጂ ሳዑዲ እንኳን የለም። እኔ ሳዑዲ ስኖር አይቼ አላውቅም። እዚህ ደግሞ እንደምታዩት እንግዲህ ያው ካሮት አለኝ፣ ኩሳ፣ ብዝንጃል፣ የዱባ ይሄ ዱባ አለኝ። እዚህ ደግሞ ማይፈጅ ቃሪያ ፍልፍል ሮሚ ማለት ነው። ከዛ ድንች አለኝ። ይሄንንም አጣጥቤ ያው እንደ ያርጋል እንደ ተቆርብኝ ስጋችን ሲበስል እንጨምራለን ማለት ነው። እዚህ ደግሞ ያው ድንችና ልጃይ ሰድር አጥንት የሌለው ዶሮ እጃለሁ። ያው አብሬ እንዲበስልልኝ ለሰዓት ለመሻማት ድንቹን ልጬ አብሬ ጨመርኩት ማለት ነው። እንግዲህ የምጨምረው ቅመም ውዶች ይሄ ብዛር አረቢ ያኔ ሙሸከል በኋራት፣ ይሄ ደግሞ ያው በብሪካ፣ ይሄ ቁንዶ በርበሬ፣ ፍልፍል አስወጥ፣ ይሄ ኩዝበራ፣ ይሄ ደግሞ ራሱን የቻለ የስጋ ቅመም፣ ኩርኩም፣ እርድ ትንሽ ነው የምንጨምረው። የደረቀ ሎሚ ተፈጭቶ ማለት ነው። ጨው በነገራችን ላይ ይሄ ብዛር አረቢ ለምሳሌ እኔ አሁን 3 ኪሎ ስጋ ነው ቢያንስ 5 ማንኪያ ጨምራለሁ። በትልቁ በሾርባ ማንኪያ ማለት ነው። እዚህ ትንሽ ነው። ኩርኩም፣ ኩዝበራ እኔ በግምት ያው በአይኔ ግምት ነው የምሰራው። የስጋ ቅመም ፍልፍል አስወጥ፣ በብሪካ ማይፈጅ በርበሬ፣ ሎሚ፣ ዋናው ሎሚው ነው። የሚገርማችሁ ነገር ያኔ ሰዎች ሆምጥጥ እንዲል ይፈልጋሉ። ከዚህኛው እንዳልኳችሁ ያው 5 ማንኪያ ነው። ይሄን ጨማመርኩ ማለት ነው። ያው አንድ እጅ ስለሆነ ነው። እና ሄል 5 ሀባ፣ እንደገና ደግሞ ግርፋ በዝም ብሎ አንዷን እንትን ትጨምሩበታላችሁ። ወረቃ ሂንዲ ጨምራለሁ ማለት ነው። ትልች ኩዳሪን ጨመርኩ። በነገራችን ላይ አውጥቼዋለሁ።